ዴት ኦፍ አፕሊኬሽን ራን ስናደርገው ደግሞ እንደዚህ ነው የሚሆነው ማለት ነው። ስለዚህ እዚህ ላይ ክሊክ ስናደርገው እንደዚህ የቀንን እና የመንዝ ዲስፕሌይ ያደርግልናል ማለት ነው። እዚህ ላይ ገብተን ዓመተ ምህረቱን ሴሌክት ማድረግ እንችላለን እንደፈለግነው ማለት ነው። በዚህ እያደረግን መምረጥ እንችላለን። ያስመርጠናል በራሱ። ስለዚህ ይሄ መንዝ ማለት ነው። ይሄ ዴት ነው። ዲ ማለት ዋይ ማለት ደግሞ ይር ማለት ነው። ስለዚህ እዚህ ክሊክ ስናደርገው በራሱ እንደዚህ ዲስፕሌይ ያደርጋል። ስለዚህ የዛሬው ቀን ላስገባው ከፈለኩት ወይም ደግሞ ሌላ ቀን እየመረጥን ማስገባት እንችላለን። እና አሁን እኔ የፈለኩት የዛሬ ቀን መርጬ ማስገባት እፈልጋለሁ ማለት ነው። ስለዚህ ዴት ካልኩት እንደዚህ 04/06/2026 የሚል ዓመተ ምህረት ይገባል ማለት ነው። እና ዴት ኦፍ አፕሊኬሽን አስገብተናል ማለት ነው። ስለዚህ ምን እንጨምራለን አሁን ታይም ዴት እና ታይም እንዴት እንደሚገባ ሁለታቸው ለየብቻቸው እንዴት እንደሚገቡ እናያለን። ኦኬ እቺ ዴት ኦፍ አፕሊኬሽን ኤስ3 ልበላት። እዚህ መጥተን ኤስ3 እዚህ መጥቼ ፕረስ ላደርጋት። እቺ ደግሞ ዴት ኦንሊ ልበላት። ዴት ኦንሊ ኦኬ። ከዛ ከዚህ ቀጥለን ምን እንላለን? ቴብል እንደባለፈው ቴብል ብለን እና ሌላም ታይም ኦንሊ እዚህ ኢንፑት ታይም ኔም ታይም አይዲ ታይም እና እዚህ ደግሞ ሌላ ምን እንላለን? በታይም እና በዴት በአንድ ላይ ዲስፕሌይ እንዲሆኑልን ከፈለግን ቀንና ሰዓት በአንድ ላይ ዲስፕሌይ እንዲሆንልን ከፈለግን ምን እናደርጋለን? ቴብል ብለን ደግሞ ይሄ ዴት ቲ ልበለው። እዚህ ላይ መጥተን ዴት ኤንድ ታይም ኦኬ። ኢንፑት መጣን ደግሞ ምን እንላለን? ኢንፑት ብለን ይሄ ደግሞ ዴት ሎካል እናድርገው ማለት ዴት ታይም ሎካል እኛ የምንጠቀምበት ሰዓት ማለት ነው። ሎካል ታይም ማለት ነው። ይሄ እዚህ መጥተን ዴት ኤንድ ታይም ብዬዋለሁ። ይቺ ደግሞ ዴት ታይም ልበላት። ዴት ቲ ሴቭ ኦኬ። ዴት ኦንሊ ዴት ብቻ አፕላይ ማድረግ ማለት ነው። እዚህ ላይ መጥተን ዴት ላይ ቱዴይ ቀን ብናስገባው እንደዚህ ዲስፕሌይ ይሆናል። ታይሙም እዚህ ክሊክ ስናደርግ በራሳችን አሁን ስንት ሰዓት ነው ያለው? 4 ሰዓት ያሁኑ ማለት ነው አስገብተናል። እናም ዴት ኤንድ ታይም ታይሙና ቀኑ ዩሮ በአንድ ላይ ማስገባት ከፈለግን ደግሞ እቺ ክሊክ እናደርጋታለን። ቱዴይ የሚል ክሊክ ካደረኩት ቀኑም መንዙ ዩሮም ሰዓትም በአንድ ላይ ዲስፕሌይ ያደርግልናል ማለት ነው። ይሄ ቀላል ነው ለሁለቱም በአንድ ላይ ጠቅልሎ የያዘ ማለት ነው። እዚህ ላይ ያለው ዴት ብቻ ነው ማስገባት የምንችለው። ይሄን ከመጣንም ሰዓት ብቻ ነው ላይ የምናደርገው ታይም ብቻ ነው ማለት ነው። እዚህ ላይ ከመጣን ግን ሰዓቱና ዴቱ በአንድ ላይ ላይ ማድረግ እንችላለን። ስለዚህ እኔ አሁን እንደ ዩዘር ነው የምታየኝ። እዚህ ላይ ከመጣሁ ብሮዘር ላይ ሆኜ እንደዚህ ሲቪ ሞልቻለሁ። ስኪልም ሰሌክት አድርጌያለሁ። ሲቪም አስገብቻለሁ ማለት ነው። ቀኑም አስገብቻለሁ፣ ታይም አስገብቻለሁ እና ዴት ኤንድ ታይም ወይም እነዚህ ትቼ ይሄ መምረጥ እችላለሁ ወይም ከፈለጋችሁት እነዚህም መስራት ትችላላችሁ። ስለዚህ እንደዚህ አድርገን አፕላይ ማድረግ እንችላለን። እና አንድ ደግሞ እዚህ ላይም እንድጨምር አንድ በተን እንድጨምር እዚህ ላይ መጥቼ ምን ልበል በተን ሪሴት የምትል በተን እንጠቀማለን። ሪሴት ሪሴት ብለን እንደዚህ አድርገን ስንጽፍ የሰራ ነው ሪሴት ማድረጊያ ነው ማለት ነው። እቺ ደግሞ የሰራነው ስራ እንደ አዲስ ሪሴት ማድረግ ከፈለግን ለምሳሌ ይሄ ተመርጬ እንደዚህ ታይም አስገብቼ እንደዚህ አድርጌ
ይህም ታይም የዛሬ ቀን ባስገባው እና አልተመቸኝም ልቀይረው ከፈለኩት እንዴት አድርጌ ልቀይር? እንደዚህ አድርጌ ወደ ነበረበት ወደ መጀመሪያ ነበረበት መመለስ ከፈለግን እቺ ሪሴት የምትልበትን እንጠቀማለን። አንድ ኤለመንት አለ እዚህ ላይ ማስገባት የፈለኩት ምን የሚል ፊልድ ሴት የሚል ኤለመንት አለ። እዚህ መተን እናስገባዋለን ማለት ነው። ስለዚህ ፊልድ ሴት ምን እንደሚሰራ እናያለን። ኦኬ ፊልድ ብለን እንደዚህ እናስገባና ቲከት አድርገን ያ አድርገን እዚህ ላይ አምጥተን እናስቀምጥ። እቺ ሌጀንድ ኤለመንት ማለት ለፊልድ ሴቱ ታይትል ወይም ስም የሚሰጠው ነው። ማለት ፊልድ ሴት በአንድ ላይን ውስጥ ነው የሚያስገባው። ለእነዚህ ቴክስቶች በፊልድ ሴት ውስጥ ይገባሉ ማለት ነው። በላይን ውስጥ ይገባሉ። ስለዚህ የዚህ ላይን ስም ደግሞ ምን እንለዋለን? ሴሌክት ዩር ፖዚሽን የሚል ርዕስ እንስጠው። አሁን ሴሌክት ዩር ፖዚሽን እንለዋለን ማለት ነው። ስለዚህ ሴቭ አድርገን ራን ስናደርገው ይሄ ይመስላል ማለት ነው። ሴሌክት ዩር ፖዚሽን እዚህ ውስጥ ደግሞ ፖዚሽን አለ ማለት ዌብ ዲቨሎፐር፣ አይቲ ሳፖርት፣ ዳታ አናሊስት የሚል በዌብ ዲቨሎፐር እኛ ሴሌክት የምናደርጋቸው አሉ እና እዚህ ላይም በግሩፕ ማስቀመጥ እንችላለን። ለምሳሌ ዌብ ዲቨሎፐር ውስጥ ሁለት ሳብ ታይትል ካስቀመጥን እቺ በግሩፕ ማስቀመጥ እንችላለን። ኦኬ ምን እናደርጋለን? እዚህ ላይ መተን አንድ ኦፕቲ ግሩፕ የሚል አንድ ታግ አለ። እሱ ተጠቅመን እንዴት አድርገን ነው እነዚህ ሳብ ኤለመንት የምናደርጋቸው የሚል እናያለን ማለት ነው። እቺ ኦፕቲ ግሩፕ የምትል ግሩፕ ውስጥ ነው የምትከትልን እነዚህ ኦፕሽኖች ማለት ነው። ስለዚህ ኦፕሽን ብለን እዚህ ስናደርግ እዚህ ላይ ዌብ ዲቨሎፐር ፍሮንት ኤንድ ዌብ ዲቨሎፐር እና ባክ ኤንድ ዌብ ዲቨሎፐር የሚል ኦፕሽኖች እዚህ ውስጥ እንከታለን ማለት ነው። ስለዚህ ፍሮንት ዌብ ዲቨሎፐር እና ሌላ አንድ ኦፕሽን ጨምር ይህን ባክ ልበለው ይሄ እዚህ ከተን ባክ ኤንድ ዌብ ዲቨሎፐር ሴቭ ራን እና እዚህ ውስጥ በዌብ ዲቨሎፐር ውስጥ ሁለት ሳብታይትሎች ወይም ደግሞ አማራጮች አስገብተናል ማለት ነው። ዌብ ዲቨሎፐር አንድ ዋና ርዕስ ነው እና ዌብ ዲቨሎፐር አንተ በዌብ ዲቨሎፐር ችሎታ አለ እና በባክ ኤንድ ነህ ወይም በፍሮንት ኤንድ ነህ የሚል እዚህ ላይ መልስ እናገኛለን ማለት ነው። ይሄ ሰሌክት ስናደርገው እዚህ ግሩፕ ውስጥ ዌብ ዲቨሎፐር ሁለት ሳብታይትሎች ሁለት ንዑስ ርዕሶች አሉ ማለት ነው። ምን የሚል ፍሮንት ዌብ ዲቨሎፐር፣ ባክ ዌብ ዲቨሎፐር። ፍሮንት ኤንድ ልበለው ይሄ ፍሮንት ኤንድ ትላ እና እዚህ ላይ መተን ፍሮንት ኤንድ ዌብ ዲቨሎፐር፣ ባክ ኤንድ ዌብ ዲቨሎፐር እዚህ ላይ ግሩፕ ውስጥ ገብተዋል ማለት ነው። እነዚህ ሁለት አቀማመጣቸውም ስናያቸው ዌብ አንድ ነው። እነዚህ አይቲ ሳፖርት፣ ዳታ አናላይስ የሚል ሶስት ግሩፕ አሉ እና በዌብ ዲቨሎፐር ውስጥ ደግሞ ሁለት ግሩፖች አሉ ማለት ነው። ሳብ ግሩፕ አሉ ማለት ነው። እነዚህ ሳብ ግሩፖች ፍሮንት ኤንድ ዌብ ዲቨሎፐር እና ባክ ኤንድ ዌብ ዲቨሎፐር የሚሉ ሳብ ግሩፖች አሉ። ስለዚህ እነዚህ ሶስት ዋና ዋና አሉ። ከሶስት ደግሞ ዌብ ዲቨሎፐር ሰሌክት ካደረግን ዌብ ዲቨሎፐር ውስጥ ደግሞ በሁለቱ አንድ መምረጥ ትችላለህ ማለት ነው። ስለዚህ እንደዚህ አድርገህ ሰሌክት አድርገህ አፕላይ ማድረግ ትችላለህ። መጨረሻ ላይ ምን እናስገባለን? ቴክስት ኤሪያ የሚባል ከቨር ለተር እኛ የምንጽፍበት ማለት ነው። ቴክስት ኤሪያ የሚል አንድ ኤለመንት አለ። እዚህ ላይ ቴክስት ልበለው እዚህ ጋር መጥቼ
ማሳጅ እዚህ ራይት ይላል አፕላይ ስናደርግ በሙሉ ከላይ እስከዚህ ያሉ አሟልተን ጽፈናል እና መጨረሻ ላይ ከቨር ሌተር እንጽፋለን። ማለት ስለ ድርጅቱ ስለ ራስህ የተወሰነ አንዳንድ ነገር ጽፈን አፕላይ ማድረግ እንችላለን ማለት ነው። ኦኬ ከቨር ሌተር አለ፣ ራይተር ይላል፣ አፕላይ ነው ይላል። ስለዚህ ይሄ ደግሞ እንደዚህ አድርገን ድራግ ማድረግ እንችላለን። ማስፋትም መቀነስም እንችላለን እኛ እንደፈለግነው ማለት ነው። ስለዚህ ይሄ ድራጋብል የሚሆን ቴክስት ፊልድ ነው ማለት ራይተር ይላል። ለምሳሌ እዚህ ላይ ምን እንላለን? እናንተ ከቨርቦቻችሁ እንደምትጽፉት ብለን እናስቀምጣለን። ከዛ እናንተ የፈለጋችሁት ሂር ብላችሁ እና ሌሎችም መጨመር ትችላላችሁ ማለት ነው። ኦኬ እዚህ ላይ ቴክስት ኤሪያ አስገብተናል ማለት እንዴት ነው ድራግ የሚሆነው? እንዴት ነው የሚያንሰው? እንዴት ነው ላርጅ የሚሆነው ወይም ደግሞ ትልቅ የሚሆነው የሚል ዲስፕሌይ ሲሆን አይተናል። ለምሳሌ ይኸው ስለዚህ እንደዚህ አድርገን ድራግ ስናደርገው ይሰፋል፣ ያንሳል እና ሳይዙም ሪስትሪክት ማድረግ እንችላለን ማለት ኮሎም እና ሮው ማለት ነው። እዚህ ላይ መተን ምን እንላለን? ሮ ብለን እዚህ ብለን 10 ብናደርገው ይሄ ኮሎሙን ደግሞ ኮል 10 እሱን ሴቭ እንደዚህ ሆኖ ዲስፕሌይ ይሆናል። 100 ብናደርገውስ እንዴት ነው የሚሆነው? ይሄ አንዳንድ ዜሮ እንጨምርለት ይመተን ሴቭ እንደዚህ ትልቅ እየሆነ ማለት ነው። በጣም ላርጅ የሆነ የከቨር ሌተር የምንጽፍበት ቦታ ፈጠርን ማለት ነው። ስለዚህ ይሄ የሚያክል አያስፈልገንም፣ ትንሽዬ ልናደርገው እንችላለን ማለት ነው እና 10 በ10 እናድርገው። ኦኬ እቺ ኤለመንት ተታርገን እዚህ ላይ እናርጋት ከቴክስት ኤሪያ በታች እናርጋት። ዲስፕሌይ ሲሆን እንደዚህ ይሆናል ማለት ነው። አሁን እዚህ ላይ ስጽፍ እኔ እንደ ዩዘር ነው። ዩዘር ማለት ብሮዘር ላይ የሚጠቀም ሰው ማለት ቪኤስ ኮድ ስመለስ ወደ ኮድ ስመለስ ደግሞ አዚ ዲቨሎፐር ብዬ ነው የሚሰራው እና ዩዘር የምላችሁ ሁሌም ዌብሳይቱ ነው አፕ ላይ የሚያደርግ ሰው ዌብሳይቱ ነው የሆነ ሰው ላይ ለምሳሌ ጉግል ገብተን የሆነ ሰርች እናደርጋለን እኛ ዩዘር ነን። ጉግል ክሮም ገብተን እንደዛ፣ ሳፋሪ ገብተን እንደዛ፣ ፋየርፎክስ ገብተን ሰርች ስናደርግ እኛ እንደ ዩዘር ነው የምንታሰበው ማለት ነው። እዚህ ላይ አንድ ፕሌስ ሆልደር የሚል አትዊት እንጠቀማለን። ፕሌስ ሆልደር ብለን እዚህ ላይ እንለዋለን ፈርስት ኔም ነው አይደል? ኢንተር ፈርስት ኔም ማለት እንችላለን። ይሄ ከዚህ ነው ኮፒ ማድረግ የሚችለው። እዚህ እንደዚህ አድርገን ኮፒ አድርገን ኮፒ እንደዚህ ላይ እናስቀምጣለን ማለት ነው። ምን እንለዋለን? ላስት ኔምች ላስት ማድረግ ነው። እዚህ ላይም ኢሜጅ ማስገባት ከፈለግን እንደዚህ አድርገን ምን እንላለን? ኢንተር ዩር ኤጅ ነው የምትሆነው። እቺ ደግሞ ኤጅ እንላለን። ኦኬ እዚህ ላይ መተንም ምን እንላለን? ኢሜይል እንችላለን ማለት ነው። እዚህም ፓስዋርድ ውስጥም መተን እንደዛ ማድረግ እንችላለን። ስለዚህ ምንድነው የምናጠፋው? እዚህ ኢንተር ዩር ፓስወርድ ብለን እነዚህ ማለት ፕሌስ ሆልደር ለዚህ ነው የሚጠቅመን። ፕሌስ ሆልደር ዩር ኤጅ የሚል ማለት እቺ ቴክስት ፊልዷ ትንሽ ስለሆነች አታሳየንም እና እሱ ማጥፋት እንችላለን። ጂሜል ስንመጣም ኢንተሪየር ኢሜል ይላል።
ታችም ኢሜል ማድረግ እንችላለን። እቺ ጂሜል ኢሜል ልበላት ኢሜል ልበላት